አሁን መጸጸት አለቀቀኝም። ነፍሰ ጡርና ጭኖ ጭቃ ውስጥ የገባው አምቡላንስ ለመውጣት የታገለው ሹፌር፣ እንደዚሁም በደቡብ አፍሪካ ቅድሚያ ሊሰጣቸው ይገባል፣ የውጭ ዜጎች የጤና አገልግሎት እንዲያገኙ የሚያደርግ ጸረ ስደተኛ ቡድን። ወደ ቀዳሚው ዜናችን ስናልፍ አሁንም ጸጸት አለቀቀኝም። ነፍሰ ጡር እናት ጭኖ ጭቃ ውስጥ የገባው አምቡላንስ ለመውጣት የታገለው ሹፌር፣ በደቡብ ኢትዮጵያ ክልል ጎፋ ዞን ምጥ ላይ የነበረች እናት ጤና ጣቢያ ለማድረስ ዋጋ የከፈለው አምቡላንስ ሹፌር በማህበራዊ ሚዲያ መድረኮች መነጋገሪያ ሆኗል። ሀብታሙ ደርጉ የተባለ ወጣት በጎፋ ዞን መሎ ጋዳ ወረዳ ለ2 ዓመታት የአምቡላንስ ሹፌር ሆኖ ሰርቷል። ባለፉት ዓመታት በስራው ላይ ካጋጠመው ክስተቶች እጅጉን አሳዛኙ ባለፈው ሳምንት ቅዳሜ ጥቅምት 1 2018 ዓ.ም ያጋጠመው እንደሆነ ይናገራል። አሁንም ድረስ እስካሁን ባስታውሰው አለቅሳለሁ ይላል። ሀብታሙ ለቢቢሲ እንደተናገረው ወደ የጤና ተቋም መወሰድ ያለባትን ምጥ ላይ ያለች እናት በተቻለ ፍጥነት እንዲያደርስ በተነገረው ስምምነት ሰዓት አካባቢ ነበረ፣ 8 ሰዓት አካባቢ ነበረ። ምጥ ላይ የነበረችው ሴት ቤት ለመድረስ አስቸጋሪው የመሎ ጋዳ የገጠር መንደር 81 ኪሎ ሜትር ተጉዟል። ወደ መኖሪያ ቤቱ የደረሰው አመሻሽ ላይ ነበረ። ምጥ ላይ የነበረችው እናት ባለቤቷን እና የጤና ባለሙያውን ጭኖ ወደ ጤና ተቋሙ ጉዞውን የጀመረ። ጥቂት እንደተጓዙ ግን አምቡላንሱ በጭቃ መያዙ ሀብታሙ ይናገራል። ትንሽ እንደተጓዙ አምቡላንሱ ጭቃ ውስጥ ተቀረቀረ። አእምሮዬ ውስጥ ምጥ ያለች እናት አለች። ከመኪናው ወርጄ ከስር ያለውን ጭቃ እየዛኩ ማውጣት ጀመርኩ ይላል። አምቡላንሱን ከጭቃ ለማውጣት የደረገውን ጥረት ግን የሚፈልገውን ውጤት አላስገኘም። ሌሊት ስለነበረ አምቡላንሱ ውስጥ ከተሳፈሩ ሰዎች ውስጥ ሊያግዝ የሚችል ሰው ማግኘት አልቻለም። ሌላ ሰው ካለ ብዬ አምቡላንሱን ሳይረን ሳጮህ ነበረ። አካባቢው ጫካ ስለሆነ ማንም በአቅራቢያ አልነበረም በማለት ያደረገውን ጥረት ይናገራል። መኪናውን ከጭቃ አውጥቶ ምጥ ላይ ያለች እናት ወደ ጤና ተቋም ለማድረስ በሌሊቱ ጨለማ ውስጥ ለሰዓታት ለፍቷል። ሁኔታው ግን ተስፋ አስቆርጦት ነበረ። ጭቃ ውስጥ እንዳለን ምጥ ላይ ያለች እናት አምቡላንሱ ውስጥ ወለደች። ነርሷ ረዳት አዟም ተገላገለች ይላል። በሚያሳዝን ሁኔታ ግን የተለመደው ጨቅላ በህይወት አልነበረም። ሌሊት 8 ሰዓት አካባቢ ይህንን ሲፈጠር ሀብታሙ ተስፋ መቁረጥ ውስጥ ገብቶ ነበረ። አምቡላንሱን ከጭቃ መውጣት አለመቻሉ እና የተወለደው ልጅ ሞት የተደራረቡበት ሀብታሙ መኪናው ፊት ለፊት ጭቃ ውስጥ ቁጭ ብሎ አለቀሰ። በማንኛውም መንገድ ወደ ሆስፒታል ለማድረስ ያሰብኩ ነበረ፣ ግን አልቻልኩም። ህፃኑ ሲሞት ስሜቴን መቆጣጠር አልቻልኩም፣ አልቀስኩ ሲል የተሰማውን ያስታውቃል። በዚሁ መልኩ ሌሊቱ ጭቃ ውስጥ ካሳለፍኩ በኋላ ንጋት ላይ ለአለቃው ደውሎ የተፈጠረውን ሪፖርት አደረገ። ጠዋት ላይ ሌላ አምቡላንስ መጥቶ ወላዷ እናት ወደ ሳውላ ሆስፒታል መወሰዷ ተናግሯል። ይህንን ክስተት ከተፈጠረ ከሳምንት በኋላ እንኳን አሁንም ሲያስታውሰው እንባው እንደሚወጣ ይናገራል። ይህም ሁሉ የተፈጠረው በአካባቢው ባለው የመንገድ ችግር ምክንያት መሆኑን ይገልጻል። መንገዱ የተሰራው ከዓመታት በፊት ነው።
ለማለት እንኳን ያስቸግራል። በጣም ከባድ ነው። መንገዱ ጥሩ ቢሆንም ኖሮ እንደዚህ አይነት ነገር አይፈጠርም ነበር ይላል ጸጸት በሞላው ድምጽ። በአካባቢው የነበረው አንድ ሞተረኛ ሌሊቱን ሙሉ አምቡላንሱን ከገባበት ጭቃ ለማውጣት ሲጥር የነበረው ሀብታሙን ያሳያል። አምቡላንሱ ፊት ለፊት ቁጭ ብሎ ሲያለቅስ የሚያሳየው ፎቶ በማህበራዊ ሚዲያ ገጾች ላይ ከተለቀቀ በኋላ ምጥ ላይ ያለችው እናት ህይወት ለማትረፍ ያደረገው ጥረት አድናቆት አስችሮታል። ሀብታሙ ግን አሁንም ቢሆን አምቡላንሱ ጭቃ ውስጥ መግባት ምክንያት የተፈጠረው የጨቅላ ህፃን ሞትና የወላዷ እናት ስቃይ ካስከተለበት ጸጸት አልተላቀቀም። በሌላ ዜና ደቡብ አፍሪካውያን ቅድሚያ ሊሰጣቸው ይገባል። የውጭ ዜጎች የጤና አገልግሎት እንዲያገኙ የሚያደርገው ጸረ ስደተኞች ቡድን በደቡብ አፍሪካዋ ጆሃንስበርግ ከተማ ሰሜናዊ ክፍል የሚገኝ አንድ ማህበረሰብ ክሊኒክ የፍጥጫ ማዕከል ሆኗል። በደቡብ አፍሪካዊው ያልሆነው የውጭ ዜጎች የህዝብ ጤና ተቋምን ሊጠቀሙ ይገባል ወይስ አይገባም የሚለው ክርክር እዚህ ክሊኒክም ደርሷል። በ2013 ዓመተ ምህረት በአንድ አካባቢ የተጀመረው ይህ አይነቱ እንቅስቃሴ ተስፋፍቷል። ኦፕሬሽን ዱዱላ በመባል የሚጠራው ጸረ ስደተኞች ቡድን አባላት እንቅስቃሴውን ተግባራዊ ለማድረግ በጋውተንግ እና ኩዋሉ ናታል አውራጃዎች በሚገኙ ሆስፒታል ተሰማርተዋል። በጤና ተቋማት ደጅ ላይ የሚቆሙት ቡድን አባላት ወደ ክሊኒኮቹ የሚመጡት ሰዎች የመታወቂያ ካርድ ለማየት በደቡብ አፍሪካዊ ያልሆነው ሰዎች እየገቡ ይከላከላሉ። በቡድናቸው መጠሪያ ያደረጉት ዱዱላ የሚለው ቃል ከዙሉ ቋንቋ የተገኘ ነው። አንድ ነገር በኃይል ማስወገድ የሚል ትርጉም አለው። የሀገሪቱ ባለስልጣን የተወሰኑ ሰዎች በቁጥጥር ስር ቢውሉም የጤና ተቋማት ላይ የሚደረገውን ማንነት ማጣራት እንቅስቃሴ ማስቆም አይችሉም። ሰሞኑን ይህ ዘመቻ እየተካሄደ ያለው ዲፕስሉት በተባለው 2000 ገደማ ነዋሪዎች ባሉት ድሃ ከተማ ነው። ዛምቢያዊቷ ሲሎክሌ ሞዩ ከ1998 ዓ.ም ጀምሮ የኖረችው በደቡብ አፍሪካ ውስጥ ነው። ከባድ በሽታ ታማሚ የሆነችው ዛምቢያዊት ብዙ ጊዜ በከተማ ወደሚገኙ ክሊኒኮች በማምራት የሚያስፈልጋትን መድኃኒት ትቀበላለች። አሁንም ወደ ጤና ተቋም ደጃፍ ስትደርስ ያጋጠማት ከወትሮ ለየት ያለ ነበረ። አድማጮች ይህን ስትከታተሉ ስለነበረ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳይረሳ። በቀጣይ እንገናኛለን። ቸር ሰንብቱ።